ሰላም እንደምን አርፍዳችኋል፣ እንደምን ቆይታችኋል? ውድ አድማጭ ተመልካቾቻችን አቢሲኒያ 360ዎች ነን። በመቀሌ ምን አይነት ክስተቶች እየተከሰቱ ነው? አዳዲስ ክስተቶች አሁንስ ምን አሉ ለሚለው ጥያቄያችሁ ነው መልስ ልንሰጣችሁ መተናል። ጎንደር ዙሪያ በማዕከላዊ ጎንደር ዞን አዳዲስ ለመከላከያ ምልምል ወጣቶች ለስልጠና ተልከዋል ወይም ሽኝት ተደርጎላቸዋል የሚለውን ሀሳብ ጨምሮ መረጃን ወደ እናንተ ልናደርስ ነው። በመስሪያ ቤታቸው የጸረ ሙስና ቀንን ለማክበር በዝግጅት ላይ የነበሩት የኢትዮጵያ ኤሌክትሪክ 2 ከፍተኛ ተጠርጥረው በፌዴራል ፖሊስ መታሰራቸውን አስገራሚ የሆነውን ዜና ልናጋራችሁ ነው መተናል። አብራችሁን ስትቆዩ መቀሌ ምን ተፈጠረ ምን ነግራችሁ ነው የሚሆነው። ወደ ቀዳሚው መረጃችን ስናልፍ መቀሌ አዳዲስ ክስተቶች መከሰት ጀምረዋል። የትግራይ ኃይሎች ዳግም የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን መክበባቸውን የዓይን እማኞች ለቲኪቫ ነግረውታል። ታጣቂዎቹ የመቀሌ ኤፍኤም ራዲዮ ጣቢያን፣ የድምፀ ወያኔ ቴሌቪዥንን፣ የትግራይ ቴሌቪዥንን ጭምር መክበባቸው ተሰምቷል። የድምፀ ወያኔ ስራ አስኪያዝን ጨምሮ ሰራተኞቹን ማስወጣታቸውንም ጭምር እየሰማን እንገኛለን። ከትግራይ የሚወጡ አዳዲስ መረጃዎች ብዙ ናቸው። በሁኔታው ገና ስራ ላይ ስለሆንን መጀመሪያ ስራውን እንጨርስ ብሏል የትግራይ ክልል ሰላምና ጸጥታ ቢሮ። ታጣቂዎቹ በደሞዝ ጥያቄ የትግራይ ጊዜያዊ አስተዳደር ታደሰ ወረደን ሌተናል ጄኔራል ቢሮ ከበባ ውስጥ አስገብተው እንደነበርና በኋላም ጊዜያዊ አስተዳደሩ ሊያነጋግራቸው ስብሰባ መግባታቸውን ጉዳዩን የተከታተሉ የመቀሌ ነዋሪዎች ተናግረዋል። ታጋዮች ደሞዝ ስላልተቀበሉ ትናንትም ከፍተኛ ውጥረት ነበረ። ትላንት ከተማ በሙሉ በጸጥታ ኃይል በልዩ ሁኔታ ስትጠበቅ ነው የዋለችው ሲሉ ነዋሪዎቹ አክለዋል። ዛሬ ጠዋት ደግሞ አርሚ 31 የሚባለው ታጣቂዎች ደሞዝ ባለመክፈሉ ባደረባቸው ቅሬታ ወደ ጊዜያዊ አስተዳደሩ ቢሮ እንዳመሩ በአካባቢው የወትሮ እንቅስቃሴም እንደተገታ አስረድተዋል። ታጋዮቹ ዛሬ ያሰሙት መፈክር የለም። መሳሪያቸውን በቡድንና በግል እየያዙ ትላንት ማታ ተበትነው ነው ያደሩት። ዛሬ ወደ ጊዜያዊ አስተዳደሩ ቢሮ ያመሩት መሳሪያ አልያዙም። መሳሪያ የያዙት በዳር ቦታቸውን ይዘው ቁጭ ብለው ነበር፣ አይንቀሳቀሱም ነበር ሲሉ የአካባቢው ነዋሪዎች ሀሳባቸውን አጋርተዋል። በቦታው አቅራቢያው ድረስ ተገኝተው እየሆነ ያለውን በትክክል የተመለከቱ ነዋሪ ድምፀ ወያኔ ትግራይ ቴሌቪዥን አካባቢ በታጣቂዎች ተከቧል፣ ታጣቂዎቹ ማንም እንዳያነጋግረን ብለው ነበር። አቶ አማኑኤል አሰፋና ፍሳ ማንጁስ ሲያነጋግሯቸው ወይም ደግሞ ሊያነጋግሯቸው ተስማምተዋል ሲሉ ዛሬ ረፋድ 5 ሰዓት ገደማ የሆነውን ነግረውናል። አሁን ስብሰባ ገብተዋል፣ እነርሱ ብቻ ያነጋግሩን ብለው ታጣቂዎች ተስማምተው ነው። የአካባቢው መንገድ በሙሉ ዝግ ነበር፣ የነዋሪዎች እንቅስቃሴም የለም። አርሚ 22 ባደረገው እንቅስቃሴ ፍራቻ የአርሚ 22 የአንድ ወር ደሞዝ መክፈል ዛሬ ጀምሯል። አርሚ 22 የሚባሉ ታጣቂዎችም እንቅስቃሴ አድርገው ነበር ጥያቄ ለማቅረብ፣ አሁንም ደሞዝ እየከፈሏቸው ነው የሚል መረጃን አግኝቻለሁ ብለዋል። ድምፀ ወያኔ እና ትግራይ ቴሌቪዥን አካባቢ ታጣቂዎች እንቅስቃሴ እያደረጉ እንደሆነ በከተማዋ የጸጥታው ድባብ ሰሞኑን ጥሩ እንዳልሆነ ነዋሪዎቹ ገልጸዋል። የሆነው ምንድነው ስንል የጠየቅናቸው የክልሉ ሰላምና ጸጥታ ቢሮ አካል የሆኑት አቶ ረዳኢ ፍስሐ በሁኔታው ገና ስራ ላይ ስለሆንን መጀመሪያ ስራውን እንጨርስ የሚል ሀሳባቸውን አጋርተዋል። እስካሁን ለሚዲያ የተሰጠ መግለጫ ስለሌለ አሁን በኋላ እንሰጣለን፣ አሁን አይቻልም ያሉትኛው አካል ብዙ አዲስ ነገር የለም፣ ግን አሁን ለሚዲያ ማብራሪያ ለመስጠት አይቻልም፣ መጀመሪያ ስራውን እንጨርስ፣ ከዚህ በኋላ ነው ለሚዲያ የሚመጣው ሲሉም አክለዋል። ቀዳሚ አድርገን ስለ ነገርናችሁ መረጃም ተመልሰን እንንገራችሁ። አስገራሚ መረጃ ነው እውነት ለመናገር። በመስሪያ ቤታቸው የጸረ ሙስና ቀንን ለማክበር በዝግጅት ላይ የነበሩት የኢትዮጵያ ኤሌክትሪክ 2 ከፍተኛ አመራሮች በሙስና ተጠርጥረው በፌዴራል ፖሊስ መታሰራቸው ሰምተዋል። በሙስና ተጠርጣሪዎቹ የፕላን ዘርፍ ኃላፊ ኢንጂነር ህይወት እሸቱና የቢዝነስ ዘርፍ ምክትል ኃላፊ አንዱዓለም ሰኦ መሆናቸው ታውቋል። ኃላፊዎቹ በሰራተኞች ፊት እጃቸውን በካቴና ታስረው በፌዴራል ፖሊስ እንደተወሰዱ ተነግሯል።
ትናንት ዳር 24 2018 ለሰራተኞች የጸረ ሙስና ቀንን 10 ሰዓት ለማክበር መልእክት ከተላለፈ በኋላ ዝግጅቱ 2 ሰዓት ቀድሞ መያዛቸውን ነገሩን አጋጥሞታል ሲሉ ምንጮች ነግረውናል። እንደዚሁም ደግሞ ጠቆም ወዳደረግናችሁ ሌላኛው ሀሳብ ስናልፍ ጎንደር ዙሪያን የሚመለከት ነው። በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ ለሀገር መከላከያ ሰራዊት አባል የተመለመሉ ወጣቶች ወደ ማሰልጠኛ ተቋም ሽኝት ተደርጎላቸዋል የሚል ዜናን ሰምተናል። ራሱን አማራውን ለመውጋት ከአማራ ምድር ወጣቶች ለስልጠና እየተመለመሉ ነው። ቀጣዩስ ምን ይሆን? ጦርነቱ በዚሁ ይቀጥላል? መቀሌስ፣ ትግራይ ክልልስ ምን አዳዲስ ክስተቶች ይከሰታሉ? ጆሮአችንን ከትግራይና አዳዲስ ነገር ከሚከሰትባቸው ቦታዎች አንነቅልም። አዳዲስ ነገሮችን በተፈጠሩበት ቅጽበት እናደርሳችኋለን። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድታግዙን እንጠይቃለን። መልካም ጊዜን ተመኝተናል። ሰላም።